እዚህ ጋር እስኪ ይህን ቪዲዮ ተመልከቱት። የሰው ልጅ እንዴት ነው እንደዚህ ጆሮ ሊንቀሳቀስ የሚችለው ብላችሁ ብዙዎቻችሁ ጠይቃችሁኛል። አላቅም። በሰው ሰውነት ውስጥ ሶስት አይነት ጡንቻዎች አሉ። የመጀመሪያው በራሳችን ፍቃድ የሚንቀሳቀስ አይነት ሲሆን ይህም ስኬሌታል መስል ይባላል። ሁለቱ ሌሎች ደግሞ አንደኛው ስሙዝ መስል ሲሆን ሌላኛው ደግሞ የልብ ጡንቻ መስል ይባላሉ ማለት ነው። ሁለት ጡንቻዎች ማለትም ስሙዝ መስል እና የልብ ጡንቻዎች በራሳችን ፍቃድ የሚንቀሳቀሱ አይነት ጡንቻዎች አይደሉም ማለት ነው። ስለዚህ አንድ ስኬሌታል መስልስ ወይም በራሳችን ፍቃድ የሚንቀሳቀስ ጡንቻ በራሱ ፍቃድ እንዲንቀሳቀስ ለማድረግ ሶስት መሰረታዊ ነገሮች መሟላት አለባቸው። የመጀመሪያው በተፈጥሮ ይህ ጡንቻ የዳበረ መሆን አለበት። ሁለተኛ በቂ የሆነ የነርቭ ሳፕላይ ከኮርቲካል ፓርት ኦፍ ዘ ብሬን ማግኘት አለበት። ሌላኛው ደግሞ በሞተር ለርኒንግ ሲሆን ይህም በተደጋጋሚ ፕራክቲስ እና ትሬን በማድረግ አንድ ጡንቻ እንዲንቀሳቀስ ማድረግ ይቻላል ማለት ነው። ከዚህ አንጻር የጆሮ ጡንቻዎችን ስናያቸው በተፈጥሯቸው ስኬሌታል መስል አይነት ሲሆኑ ነገር ግን እነዚህ ስኬሌታል መስል የሆኑ የጆሮ ጡንቻዎች የማይንቀሳቀሱበት ምክንያት በተፈጥሮ አንደኛ የዳበሩ ስላልሆኑ፣ ሁለተኛ ደግሞ በቂ የሆነ የነርቭ ሳፕላይ ከኮርቲካል ፓርት ኦፍ ብሬን ስለማያገኙ እነዚህ ጡንቻዎች አይንቀሳቀሱም ማለት ነው። ስለዚህ እንደዚህ አይነት ሰዎች ጆሮአቸውን ማንቀሳቀስ አይችሉም ማለት ነው። ከ80 እስከ 90% የሚሆነው የዓለም ሕዝብ እነዚህን የጆሮ ጡንቻዎችን ማንቀሳቀስ አይችልም ማለት ነው። ስለዚህ ጆሮዎችን በራሱ ፈቃድ ሊያንቀሳቀስ አይችልም ማለት ነው። ነገር ግን ቀሪዎቹ ከ10 እስከ 20% የሚሆኑ የዓለም ሕዝብ ግን ጆሮቸውን በራሳቸው ፈቃድ እንዲንቀሳቀስ ማድረግ ይችላሉ ማለት ነው። ይህም የሆነበት ምክንያት ሶስት ዋና ዋና ሪዞኖችን መጥቀስ ይቻላል ማለት ነው። የመጀመሪያው ጄኔቲክ ቫሪዬሽን ሲሆን ይህም ማለት አንድ ሰው በተፈጥሮ ሲወለድ ከ20 በላይ የሆኑ ጂኖች እነዚህ ጡንቻዎች የጆሮ ጡንቻዎች ማለት ነው ዳብረው እንዲፈጠሩና በቂ የሆነ የነርቭ ሳፕላይ ከኮርቲካል ፓርት ኦፍ ዘ ብሬን አግኝተው ይፈጠራሉ ማለት ነው። ሁለተኛው ደግሞ መስል ካፕሊንግ የሚባል ሲሆን ይህም ማለት በፊታችን ዙሪያ የተለያዩ ጡንቻዎች ያሉ ሲሆን ይህም ማለት የአይን፣ የፊት ጡንቻና የግንባር ጡንቻዎች በሚንቀሳቀሱበት ጊዜ ጆሮአችንም አብረው ሊንቀሳቀስ ይችላል ማለት ነው። ይህ ግን ከራሳችን ፍቃድ ውጭ ነው የሚንቀሳቀሰው ማለት ነው። ሶስተኛው ምክንያት ደግሞ ሞተር ለርኒንግ የሚባል ሲሆን ይህም ማለት አንድ ሰው ጆሮውን በተደጋጋሚ ትሬን እና ፕራክቲስ በማድረግ እነዚህ የጆሮ ጡንቻዎች እንዲንቀሳቀሱ ማድረግ ስለሚቻል እነዚህ ሰዎች ጆሮቸውን ማንቀሳቀስ ይችላሉ ማለት ነው። መልካም ቀን።